እስልምና እምነት ትክክል ማመን። ትክክል ነሽ። በእስልምና እኮ አንድ ሰው ማመን አለበት በአላህ ፈጣሪነት። እሺ ካላመንን ደግሞ የሆነ እንደ ንስሐ ነገር አላችሁ። ንስሐ ሳይሆን እኔ ምን እንደሆነ አላውቅም፣ ንስሐ እምነት አለ፣ ውስጥ ስለሌለው ማለት ነው። ንስሐ አለ። ትክክል እንደ ነሽ። ንስሐ እና ያንን ማይቀበል በቃ እስከ መጨረሻ ሌቭል ላይ ማያምን ከሆነ እንደሚገድል ያረጋግጣል። ቁርአን ፕሌይ ስቶር ላይ ከፈለግሽ አውርጅና ተከታተኝ። ሱራ 2 ምዕራፍ 2 ቁጥር 256 ላይ እንደዚህ ይላል፣ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማ መንገድ በእርግጥ ተለያለ። በሃይማኖት ማስገደድ የለም። አንድ ታሪክ ላንብብልሽ። የኛ ሶሃባ እኛ የምንከተሉት አንድ ሰውዬ ነበር እና እብኑ አባስ ይባላል። ምን አደረገ? እሱ ነብዩ ራሱ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። የኛ ነብይ ምን አደረጉ? አንዲት አይሁዳዊ ሴት መንገድ አንዲት ክርስቲያን ሴት መንገድ ላይ ያገኙ፣ ሽማግሌ ክርስቲያን ሴት ማለት ነው። ከዛ ፈቃለ ኢቅበል ኢስላም፣ ነብያችን ተቀበሉ፣ እስልምናን ተቀበሉ አሏት ነብዩ ሰለላሁ ዐለይሂ ወሰለም። ያችን ክርስቲያን ሴት ማለት ከዛ ሴትየቱ ምን አለች? እኔ እኮ ሞት ቀርቦኛል፣ ልሞት ነው። ስለዚህ ሙስሊም አልሆንም፣ በእምነቴ ላይ ሞታለሁ፣ ክርስቲያን ሆኜ ሞታለሁኝ አሉ። ከዛ ነብያችን ምን አደረጉ? አላሁመ ሽሃድ፣ ጌታዬ ሆይ መስክ አድርሼላታለሁኝ፣ እኔ በሃይማኖት ማስገደድ አላስገድዳትም ብለው በቃ አድርሻለሁ፣ መልእክቱን አድርሻለሁ ብለው ጨረሱ እንጂ ሰይፍ አንገቷ ላይ አድርገው ሙስሊም ሆኜ አላማኛ ያወጣሁልሽ። እዚህ ጋር ያው ቃል በቃል በሃይማኖት ማስገደድ የለም ይላል። ሲቀጥል በእስልምና ይገርምሻል፣ አንዲትን ነፍስ መግደል የዓለምን ሰው እንደ መግደል የሚቆጠረው። ኦኬ፣ አንዲት ሰው መግደል ማለት ነው። ተመልከች ቁርአን ምን እንደሚል። ከዛ ይበቃል። አላህ ምን አለ? ለአንብብልሽ አንዴ። ያው በዚህም ምክንያት አለ፣ በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም በምድር ላይ ያለ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሰዎችን ሁሉ እንደገደለ ነው አለ። አንዲትን ሰው የገደለ ካለ ሰዎችን በሙሉ እንደገደለ ነው የሚቆጠረው። ሕያው ያደረጋትም ደግሞ ሰዎችን ሁሉ ሕያው እንዳደረገ ነው። ስለዚህ አንድ ሰው መግደል በእስልምና የዓለምን ሰው እንደመግደል ነው። በጣም ትልቅ ኃጢአት ነው። ሲቀጥል ቃል በቃል ነብዩ ምን አሉ? ላተቅቱሉ ነፍሰ ክርስቲያኖችን እንዳገሉ አደራ፣ ሰዎችን እንዳገሉ ብለዋል። እሱ ላሳይሽ። ቃል በቃል ነብዩ ሴቶችን አትግደሉ፣ ሽማግሌዎችን አትግደሉ፣ ክርስቲያኖችን አትግደሉ። ክርስቲያን የገደለ ካለ የውመል ቂያማ ላይ እኔ እከራከረዋለሁ። ተመልከቺ። ይሄ ደግሞ የሚገኘው ይሄ በእንግሊዝኛ ነው ያለው። በእንግሊዝኛ ታገኘዋለሽ ካለን መጽሐፉ ልንገርሽ፣ ሱናን አቢ ዳውድ 30:52 ላይ ነቢያችን ምን አሉ? መን ቀተለ ሙአሐደን፣ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ ማለት ዝም ብሎ ሆነ አንቺ ብገልሽ እኔ ማለት ነው፣ ለም የሪህ ራኢሐተል ጀና፣ ጀነት አይገባም፣ የጀነትን ሽታ አያገኝም አሉ። ምን ስላደረገ? ክርስቲያን የገደለ ከሆነ። ወኢነ ሪሃሃ ዩጀሩ ሚን መስይረቲ 40 ዓማ፣ የጀነት ሽታ ከ40 ዓመት መንገድ አስቀድሞ እንኳን ቢገኝ ሰውየው እንኳን ሊገባ ይቅርና ሽታዋን እንኳን አያገኝም አሉ። በጣም ከባድ ነው ግድያ በእስልምና። አሁን ምሳሌ እኔ አንድ ክርስቲያን ብገድል በቃ እኔ በጣም ከባድ ሳይቻለው ገነት አልገባም ማለት ነው ሊትራሊ። ቀጥሎ ነቢያችን ምን አሉ? ንቁ መን ዘለመ ሙአሐደን፣ አንድን ክርስቲያን የበደለ ካለ አዊን ተቀሰሁ፣ ክብሩን ካጎደለበት ከሰደበው፣ አው ከለፈው ፈቀጣቀቲ፣ አስገድዶ በጉልበት ስራ ካሰራው፣ አው አኸዘ ሚንሁ ሸይአን በገይር ጢቢ ነፍስ፣ አንድ ነገር በጉልበት ከቀማው፣ ፈአና ሐጂጁሁ የውመል ቂያማ እኔ እከራከረዋለሁ። ስለዚህ በጣም ከባድ ነው። ግድያ ይቅርና መሳደብ ራሱ የውመል ቂያማ ያስጠይቀናል፣ የትንሣኤ ቀን ያስጠይቀናል ማለት ነው። ግልጽ ነው አቢጌል? እኛ አንገልም። እሺ ግን ሊትራሊ ተመሳሳይ ሀሳብ ላንሳልሽ እና በክርስትና ያላመነ ካለ ይገደላል እኮ እኔ ምትስል ነው ያከደ ያ። ግን በክርስትና መጽሐፍት ላይ አንድ ሰው ክርስቲያን ከሆነ ይገደላል። ያ አሳዩሽ። እኔ ምን አግኝቻለሁ አላውቅም። ወላሂ አለ፣ ከመጽሐፍ ቅዱስም አለ፣ ከሐዋርያት ማስተማር። ለምሳሌ ሐዋርያ ጳውሎስ ታውቂዋለሽ? ሐዋርያው ጴጥሮስ ታውቂዋለሽ? ጴጥሮስ የሚሆን ላሳይሽ። እንደዚህ ይላል ጴጥሮስ። መጽሐፉ መጽሐፈ ምስጢር ነው፣ የቤተ ክርስቲያን መጽሐፍ ነው። እንደዚህ ይላል፣ የሐዋርያት አለቃ ይኸው ተመልከች፣ እዚህ ጋር ስክሪንሾት አድርጊ ከፈለግሽ። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽም ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የሚያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ አለው ይላል። በክርስቶስ የሚያምኑትን ግደላቸው፣ ተዋጋቸው ይላል። ያ አይሽው አንደኛ ይሄ መጽሐፍ ቅዱስ አይደለም፣ ይሄ የቤተ ክርስቲያን መጽሐፍ ነው። ከመጽሐፍ ቅዱስ ደግሞ ላሳይሽ። ከመጽሐፍ ቅዱስ ደግሞ እግዚአብሔር ሴቶችን ግደው እንደሚል ላሳይሽ፣ ሙሉ ህዝብ እንደሚገደል ላሳይሽ።
ይሄን ደግሞ የምናገኘው የት ነው ካልን በመጽሐፍ ላውጣልሽ፣ ይሄንን እንድታምኚ ማለት ነው። ካነበብኩት ያው አይታወቅም። በመጽሐፍ ላሳይሽ። የሰራዊት አምላክ እንደዚህ ይላል ብሎ ያለበትን ላውጣ አንዴ። ያው እንደዚህ ተመልከች። መጽሐፍ ቅዱስ እንደዚህ ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ በመንገድ አማሌቅ በመንገድ የተቃወመ ያደረገበትን እበቀላለሁ። አሁንም ሄዳ አማሌቅን ምታ፣ ያላቸውን ሁሉ አጥፋ፣ ከነሱ የምታድነው የለም። አጥፋቸው፣ መከራም ማጽናባቸው። የእነርሱ የሆነ ሁሉ አጥፋ፣ ለያቸው፣ አትማራቸው። ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን፣ ግመሉን፣ አህያውን ግደል ይላል እግዚአብሔር። አንድ ስክሪንሾት ላድርግ። ያ ይቻላል። ቲንክ አድርጌዋለሁ። አቢጌል የመጨረሻ ከይቅርታ ጋር ማለት ነው። የመጨረሻ መጽሐፍ ቅዱስ ላይ ህፃናት አሁን ምሳሌ የኔ ልጅ ማለት ነው፣ የኔ ልጅ ክርስቲያን ካልሆነ ድንጋይ ላይ እንደሚፈጠፈጥ ታውቂያለሽ? ድንጋይ እንደዚህ ፍጥፍጥ እንደሚደረግ አረ ግን መጽሐፍ ቅዱስ ሊትራሊ ቃል በቃል ድንጋይ ላይ ፈጥፍጧቸው ይላል። ድንጋይ ላይ ይፈጠፈጣሉ። እግዚአብሔር ከሃዲያን ካሉ ይፈጠፈጣሉ ድንጋይ ላይ። እርጉዞች ደግሞ እርጉዝ ካለ ሆዷ ይቀደድ፣ እርጉዝ ካለ ሆዷን ይቀድዋታል በሰይፍ። እግዚአብሔር ነው እሱን ትእዛዝ ያወጣው እያልክ ነው ያለው። ያ ላሳይሽ መጽሐፍ ቅዱስ ላይ ቃል በቃል እንዳሁኑ ላሳይሽ ከመጽሐፍ ቅዱስ ትንቢተ ሕዝቅኤል አይደለም። ቆይ አንዴ ትንቢተ እንትን ነው ወይም በአፕ አውጣልሽና ከዛ ካላመንሽ በመጽሐፍ አውጣልሻለሁ ከፈለግሽ። ኦኬ ያው እንደዚህ ይላል። ሰማርያ ትንቢተ ሆሴዕ ምዕራፍ 13 ላይ ማለት ነው። ሰማርያ በአምላኳ ላይ አምጻለች፣ በደሏን ትሸከማለች፣ በሰይፍ ይወድቃሉ፣ ሕፃናቶቻቸው ይፈጠፈጣሉ። ሕፃን ልጅ ይፈጠፈጣል፣ እርጉዞቻቸው ይቀደዳሉ። የሰማሽ ነው። እርጉዝ ካለች ምን ትደረጋለች? ሆዷ ይቀደዳል። ያው እዚህ ጋር እርጉዞች ይቀደዳሉ፣ ሕፃኖችም ደግሞ ካሉ ይፈጠፈጣሉ ይላል። ሊትራሊ አንድ ሕፃን ድንጋይ ላይ እንደዚህ ድንጋይ ላይ እየተያዘ ይፈጠፈጣል ማለት ነው። ፎቶ ላሳይሽ ድንጋይ ላይ እና ይሄ ትክክል ነው። እንደዚህ ድንጋይ ላይ ይሄ ልጅ ይያዝና ድንጋይ ላይ እንፈጠፍጠዋለን ማለት ነው በመጽሐፉ መሰረት። ጨርሻለሁ። የእስልምና ተመልሶላችኋል አብጌል?